በኢራን ውሳኔዎችን እያስተላለፈ ያለ ማን ነው? ሙጅተባ ካሚኒ አባታቸውን ተክተው ጠቅላይ ሚኒስትር ሆነው ከተመረጡ ጊዜ ጀምሮ ለሕዝብ አልታዩም። ቴህራን አሜሪካና እስራኤል ጋር ያደረገችው ባለችው ጦርነት ከመጀመሪያ ድብደባ አንስቶ አገሪቱን በተመለከተ የሚመላለስ አንድ ቀላል ጥያቄ አለ። ማን ነው አገሪቱን የሚመራው? መደበኛ በሆነ መልኩ መልሱ ግልጽ ነው። ሙጅተባ ካሚኒ የካቲት 21 2018 ዓ.ም በጦርነቱ የመጀመሪያ ቀን አባታቸው አሊ ካሚኒ ከተገደሉ በኋላ ጠቅላይ መሪነቱን ስፍራ ተረክበዋል። በእስላማዊት ሪፐብሊክ ስርዓት ውስጥ ይህ ስልጣን ወሳኝ ነው። ጠቅላይ መሪው ስለማንኛውም ወሳኝ ነገሮች ማለትም ስለ ጦርነት፣ ስለ ሰላምና ስለ ግዛቲቱ ስትራቴጂካዊ አቅጣጫ የመጨረሻ ይሁንታን ሰጪ ነው። ተግባር ግን ይህ ምስል የበለጠ ደብዛዛ ነው። ዶናልድ ትራምፕ የኢራንን አመራር የተፍረከረከ ሲሉ ገልጸውታል። አሜሪካም ቴህራን የተደራጀ ሀሳብ እንዳታቀርብ እየጠበቀች መሆኑን ጠቁመዋል። የኢራን መሪዎች ሐሙስ ምሽት ኢራን ውስጥ ለዘብተኛ ወይም ወግ አጥባቂ የሚባል ነገር የለም፣ አንድ ነገር ብቻ ነበር፣ አንድ አካሄድ የሚል መልእክት ሲልኩ፣ ወደ ኢራናውያን ሞባይል ስልክ ሲልኩ፣ አንድነት በእርግጠኝነት በአእምሯቸው ውስጥ ነበር። አንድነት በእርግጠኝነት በአእምሯቸው ውስጥ ነበር። የማይታየው መሪ ሙጅተባ ካሚኒ ስልጣን ከተረከቡበት ጊዜ ጀምሮ በአደባባይ ታይተው አይታወቅም። የሆርሙዝ ወሽመጥ እንደተዘጋ እንዲቆይ የተናገሩበትን ጨምሮ ጥቂት የጽሑፎች መግለጫዎች ከመስጠት ባለፈ የዕለት ተዕለት ቁጥጥራቸውን በተመለከተ ቀጥተኛ ማስረጃ የለም። የኢራን ባለስልጣናት በመጀመሪያዎቹ ጥቃቶች ጉዳት እንደደረሰባቸው ሲናገሩም ከዚህ በኋላ መረጃ መስጠት አይፈልጉም። ኒውዮርክ ታይምስ የኢራን ምንጮችን ጠቅሶ በዚህ ሳምንት እንደዘገበው ፊታቸው ላይ ብዙ ጉዳቶች ያጋጥሟቸው ሊሆን ይችላል። ይህም መናገርን አዳጋች አድርጎባቸው እንደሚሆን ተገምቷል። ፊት ለፊት አለመታየታቸው ብዙ ነገር ያጎላል። በኢራን የፖለቲካ ስርዓት ውስጥ ስልጣን ተቋማዊ ብቻ ሳይሆን ተተግባሪ ተከዋኝም ነው። ሟቹ አሊ ካሚኒ ዓላማቸውና ፍላጎታቸውን በንግግሮቻቸው፣ በተወጠኑ እንቅስቃሴያቸው እና በክፍሎች መካከል በሚኖራቸው አሸማጋይነት አሳይተዋል። ያ ምልክት አሁን በአብዛኛው ጠፍቷል። ውጤቱም በትርጉም ላይ ክፍተት ፈጥሯል። አንዳንዶች ሙጅተባ ካሚኒ ወደ መሪነት የመጡት ጦርነቱ እንደተጀመረ በመሆኑ የራሳቸውን ስልጣንና ቁጥጥር ለመገንባት ጊዜ አላገኙም ሲሉ ይከራከራሉ። ሌሎች ደግሞ ስለ ጉዳቱ የወጡ ዘገባዎችን በመጠቆም ስርዓቱን በንቃት ማስተዳደር ስለመቻላቸው ይጠይቃሉ። ያም ሆነ ይህ ውሳኔ መስጠት ከጦርነቱ በፊት ከነበረ ባነሰ መልኩ ማዕከላዊ የሆነ ይመስላል። ሲፈለጉ ብቻ ክፍት የሚሆኑት የዲፕሎማሲያዊ በሮች። በወረቀት ላይ ዲፕሎማሲው ከመንግስት ጎን ለጎን የውጭ ጉዳይ ሚኒስትር አባስ አራክቺ በኢራን ፕሬዝዳንት ማሱድ ፔዜክሺያን ስር በመሆን ከአሜሪካ ጋር በሚደረገው ውይይት ቴህራንን መወከላቸው ቀጥለዋል። ነገር ግን ሁለቱም የድርድሩ አቅጣጫ መልክ የሚያስይዝ ስልታዊ አካሄድ እየነደፉ አይመስሉም። የኢራን ልዑካን ቡድን የሚመራው በፓርላማ አፈ ጉባኤ መሐመድ ባጋር ባሊፍ በመሆኑ ስልጣናቸው የበለጠ ጥያቄ ውስጥ ገብቷል። ሚና አቅጣጫ ከመስጠት ይልቅ ማስፈጸም ይመስላል። ሆርሙዝ የሚከፈትበትን ሆነ የሚዘጋበትን በተመለከተ የተናገሯቸው በአጭር ጊዜ ውስጥ ተቀይረዋል። የመጀመሪያ በባህር መስመሩ ላይ የትራንስፖርት እንቅስቃሴው ቀጠለ መሆኑን ቢናገሩም ይህ ግን በፍጥነት ተቀልብሷል። ይህም ዲፕሎማሲያዊው መስመር በወታደራዊ ውሳኔዎች ላይ ቁጥጥር እንደሌለው በጨረፍታ ያሳያል።